እንደዚህ አይነት አሁን እውቀቶች አልነበሩም። የመጀመሪያው ሰዓት ያው አንድ አዲስ እንደመሆናችን ብዙ ኢንፎርሜሽን ይዘን ገብተናል። ሲያልቅ ያለው ፕሮሰስ ግን ያው አሁን አዲስ ኢንፎርሜሽን ማግኘቴ ደስ ብሎኛል። በጣም አቤኒ እንዴት ነህ? ሰላም ነው። ዛሬ አቤኒ ፋርም የመጣ ነው። ዶሮዎቹ ምርት ቀንሰዋል። እንደገናም ደግሞ እርስ በርስ እየተነካከሱ ነው። ድንገተኛ ሞት ፋርሜ ላይ ያለ ብለህ ነው የጠራኸኝ። በጣም ጥሩ። ሶ የዚህ ሁላ ምክንያት ምንድን ነው የሚለውን ፋርምን አሰስ በማድረግ ፊዚካል አትሪቢዩታቸውን በማየት አጠቃላይ ሁኔታቸውን በማየት ፊዳቸውን በማየት አጣጣላቸውን በማየት ችግሩ ምንድን ነው የሚለው መፍትሄውን ለመንገር ነው ማለት ነው ፋርም ላይ የተገኘ ነው። ኦኬ ሶ ዶሮችን እንደማያቸው ቦቫንስ ብራውን ናቸው። ምን ያክል ጊዜ ሆናቸው መጣል ከጀመሩ? አንድ አመት አካባቢ ሆናቸዋል። ጥሩ አንድ አመት አካባቢ መጣል ከጀመሩ አንድ አመት ሆናቸዋል። ላይክ ከፍተኛ ፐርሰንት ያገኘው ከዶሮች ስንት ነበር? ስንት ፐርሰንት ደርሰው ነበር? ስንት ትሪ? ኦኬ 42 ደርሰው ነበር። 42 ትሪ which is ከ1500 ዶሮ ያ ማለት ወደ 85-90% ገብተው ነበር። አሁን ስንት ነው ያሉት? አሁን በትሪ እስከ 24 ደርሰው 24 ከ42 ወደ 24 ወርደዋል። 24 ትሪ በጣም ወርደዋል ማለት 60% አካባቢ። ሶ እነዚህ ዶሮች እንግዲህ ያዛ ፐርሰንት ደርሰው ነበር ማለት መጣል ይችሉ ነበር ማለት ነው። ስለዚህ አሁን ወርደዋል፣ በሆነ ምክንያት አልጣሉም ማለት ነው። ስለዚህ ሁኔታው ምንድነው የሚለው እኔ ሊትራሊ ከቤት አሰራሩ ስናየው እነዚህ ሼዶች ያው የመንግስት ሼዶች ስለሆኑ መጀመሪያ ሲሰሩ የአየር መተላለፊያቸው በጣም ጠባብ ነው የተሰራው። እሱ ራሱ አንድ ትልቅ ፋክተር ሆኖ እንትን ይላል። ሁለት እነዚህ ዶሮች በጣም እየጣሉ ያሉ ዶሮች ናቸው። እንደምታያቸው አሪፍ ናቸው። ከምግብ ካበላል አንጻራቸው ከእንቅስቃሴያቸው አንጻር ፌድ አላቸው በየመሃል። ይሄ ደግሞ ከእድሜያቸው የሚመጣ ነገር ነው። ተረዳኸኝ? ከዛ በተረፈ በዋናነት አንድ ፋርም ላይ ስትገባ ኖርማሊ ፋርምን ስታይ የምታየው መሬቱን ነው፣ ፍጉን ነው። የኩስ ሁኔታቸውን ማየት ይጠበቅብሃል። ኩሳቸው ከለሩ ምን አይነት ነው? ኖርማል ኩስ ጥቁርና ነጭ ነው መሆን ያለበታል። ከዛ በተረፈ ደም ይቀላቀላል ወይ ቀይ ነገር አለ ወይ? አሁን ሞስትሊ ፎር ኤግዛምፕል ኖርማሊ እርጥበቱ በጣም ጥሩ ነው። የአንዳንዱ ኩስ ባህሪ በጣም ጥሩ ነው። ግን ላይክ እዚህ ጋር የምታየው ኩስ አለ፣ ምሳሌ እዚህ ጋር የምታየው ኩስ አለ ወደ ጥቁር ነገር ይሄዳል። which is ኮፊ ከለር ኩስ እንለዋለን። ይሄ ኮፊ ከለር የሚሆነው አንጀት ሲታመም ነው። ተረዳኝ አይደለ? አንጀታቸው ሲቆስል ወይ ከፓራሳይት ሊሆን ይችላል፣ ወይ ከባክቴሪያ ሊሆን ይችላል፣ ወይ ከቫይረስ ሊሆን ይችላል። አንጀታቸው ሲቆስል እንደዚህ በጣም ጥቁር ኩስ ውሃም የሆነ እያደር ካልታከመ ወደ ደም የቀላቀለ ያለ ይሄዳል ማለት ነው። ስለዚህ አንጀት ፕሮብሌም ይኖራል። አንጀት ፕሮብሌም ለምን መጣ የሚለውን እናያለን። የአንጀት ፕሮብሌሙን ደግሞ ለማየት ኖርማሊ የዶሮዎቹን አይነት ማየት በቂ ነው። አለፍ አለፍ እያልን ያው አንድ ዶሮ ያነሳ ማየታችን አይቀርም። ኖርማሊ እነዚህ ቤስት እንቁላል ጣይ የሚባሉ ዶሮዎች ናቸው። ቦቫንስ ብራውን ናቸው። ኖርማሊ እቺ አሁን ቤስት የምትባለው እንቁላል ጣይ አይነት ግን አንጀት ላይ ህመም አለ ስልህ ከማየው ባህሪ አንዱ ምንድነው ይሄ አናታቸው ኮከን የምንለው ፓርት። ይሄ ኮከን የምንለው ፓርት ሊትራሊ ካሜራውን ማየት ይችላል። ላይክ ነጭ ነው። አብዛኛውን እዚህ ፋርም ውስጥ ያለውን በሙሉ ብታያቸው ነጭ ናቸው አይደለ? ምን ነበር መሆን የነበረበት? ፒንክ ቀይ ነበር መሆን የነበረበት። ይሄ ነጭ መሆኑ ምን ያሳያል? አንጀት ህመም እንዳለ ያሳያል። አንድ እሱ ነው። ሁለት ኩሳቸው ላይ ደም የቀላቀለ ብቻ ሳይሆን ሳም ኮፊ ከለር ነገር አለ ብያለሁ። ይሄም አንጀት እየተጎዳ መሆኑን ያሳያል። ስለዚህ ሳም ገት ሄልዝ መጠበቅ አለብን፣ የአንጀት ጤና መጠበቅ አለብን። ወይ በማይክሮብ አንዳንዴም እንደ ፕሮፊላክሲስ መድኃኒቶችን በመስጠት ተረዳኸኝ አይደለ? በየወሩ የሚሰጡ መድኃኒቶች አሉ። እነሱን በመስጠት የአንጀት ጤና መጠበቅ አለብን። ለምን ዶሮ ካልታመመ ነው እንቁላል የሚሰጡት። ከታመሙ እንቁላል ይሰጡን ታምሟል ማለት ነው። ስለዚህ እሱን ነገር መጠበቅ አለብን። ይሄ ብዙ ዶሮች ጋር የምታየው ነገር ነው። ተረዳኸኝ? ብዙ ዶሮች ጋር የምታየው ነገር ነው። ይሄ አንድ ፋርም ላይ ያየሁት ነገር ነው። አንድ ላይ ፋርም ላይ ያየሁት ነገር ነው። ሌላ ፋርም ላይ ያየሁት ችግር ምንድን ነው? የእንቁላል መጣያ ነው። ኖርማሊ የእንቁላል መጣያው በጣም አሪፍ ነው። ተረዳኸኝ? ግን ከጥግ እስከ ጥግ እንቁላል መጣያ ተቀምጧል። ሞስትሊ እንቁላል መጣያ ዳርከር ሳይዱ ቢሆን ይመረጣል። ሁለተኛ እንቁላል መጣያው የተሰራው አሰራር አሪፍ ሆኖ ነገር ግን ውስጡ ላይ ምንም አይነት ጭድ የለም። ይሄ ጭዱ ተፈጥሯዊ ባህሪያቸውን እንዲጠብቅ ያደርጋል። ስለዚህ በዚህ እንቁላል መጣያው ላይ በየመሃሉ ጭድ መግባት አለበት። እሱ ብቻ አይደለም እንግዲህ እንደምታዩት ከሆነ እዚህ ጋር ይኸው የተሰበረ እንቁላል አለ አይደለ? እንቁላሉን እየሰበሩ ይጠጡታል ባዶ ነው። ይሄ ሊትራሊ ጧት ነው ማለት ነው እንደዚህ ሆነ። አንዳንድ ቦታም እንደዚህ አይነት ነገር እያየን ነው አይደለ? እንቁላል እየሰበሩ ይጠጣሉ ዶሮዎች። ይሄ ማለት ነው አንደኛ ከፍተኛ የሆነ የፕሮቲን እጥረት አለው ማለት ነው።
ፊዱ ላይ አንደርስታንድ አደረከኝ? ፊድ ላይ ከፍተኛ የሆነ የፕሮቲን እጥረት አለ ማለት ነው። ስለዚህ ፊድህን ማስተካከል አለብህ። ኖርማሊ እንቁላል እየሰበሩ መጠጣት የለበትም። ግን ኢሚዲየትሊ ይሄን ነገር ለማስተካከል ኢሚዲየት ኮዙን ኢሚዲየት አክሽኑን ለማስቆም እንቁላል የሚለቀመው እንግዲህ እንደሚታወቀው 4 ሰዓት ላይ ነው። ጠዋት 1 ሰዓት 12 ሰዓት ምግብ ይገባላቸዋል። ከዛ 1 ሰዓት ውሃ ይገባላቸዋል። ከዛ 4 ሰዓት ላይ ነው እንቁላል ገብቶ የሚለቅቁት ብዙ ፋርም ላይ ማለት ነው። አንተ ግን ዶሮዎች እንቁላል እየሰበሩ እያስቸገሩ ስለሆነ ኢሚዲየት አክሽን ለመውሰድ ምን ታደርጋለህ? 2 ሰዓት ወይም ደግሞ እስከ 3 ሰዓት ባለው ሞስትሊ 2 ሰዓት ላይ ብትገባ የተሻለ ነው። ከስር ቶሎ መልቀም 2 ሰዓት ላይ መልቀም፣ እንደገና ደግሞ 4 ሰዓት ላይ ገብተህ ትለቅማለህ ማለት ነው። ይሄ ኢሚዲየት አክሽኑን ለመቆጣጠር ነው። ከዛ በተረፈ ዶሮዎች እንደዚህ ፌድ እያደረጉ ያሉ ዶሮዎች ሊኖሩ ይችላሉ። ከመሀል ፊዘሪንግ፣ ይሄ ፌዘር ፔኪንግ ይባላል በሕክምና ቋንቋ። ላይክ ላባ የሌሎቹን ላባ እየሄዱ ይነክሳሉ። ይሄ ምንድነው? 3 ነገር ነው። አንደኛው የኢነርጂ እጥረት ሲኖር ነው። በመኖ ውስጥ ኢነርጂ ኢምባላንስመንት ሲኖር ነው። ሁለተኛው ነገር የሚኒራልስ እጥረት ነው። ስካይንድ ኦፍ ሶዲየም ክሎራይድን ጨምሮ የተለያዩ ሚኒራልስ እጥረት ነው። ስለዚህ ይህን ፌዘር ፒኪንግ ለማስቀረት አንደኛ በመኖ ውስጥ ያለውን ኢነርጂ ከፍ ማድረግ ነው። ያ ማለት ኢነርጂ ሊሰጡ የሚችሉ ነገሮች ለምሳሌ በቀሎን መጨመር እንችላለን። መኖ ላይ በቀሎ ትንሽ መጨመር ነው። ካልሆነ ደግሞ በጣም ቤስት የሚባለው ግን ቬጂቴብል ኦይል ነው። እሱ ደግሞ እኛ ሀገር ብዙ ጊዜ አይገኝም። ቬጂቴብል ኦይል መጨመር ይቻላል። በተጨማሪም ግን ኢሚዲየት አሁን ለምሳሌ እንደዚህ ላባ እርስ በርስ ላባቸውን ንክስ የሚደራረጉ ከሆነ ዶሮዎቹ ማለት ነው እዛ ጋር እንደምታየው በየቦታው ያለው ፌዲንግ ማለት ነው። በተለያቸውን በጣም ላባው እንትን ብሏል። በቃ እንደዚህ አይነት ፌዲንግ ይሄን ለመቀነስ ምንድነው የምታደርገው? ጨው እንሰጣቸዋለን። በሚጠጡት ውሃ ሳይበዛ 200 ግራም ጨው ደባርቀህ በውሃ እንዲጠጡ ታደርጋለህ። ይሄን ለ4 ቀን ትሰጣለህ ማለት ነው፣ ጨው ማለት ነው። ስለዚህ ኢሚዲየትሊ ላባቸውን አይመልስም፣ ነገር ግን ሁኔታውን ያስቆመዋል። ይሄ የምታየው ላባ ደግሞ እንደገና ግሮዝ እንዲያድግ 2 ወሳኝ ነገሮች አሉ። አንደኛው ሚነራልስ፣ ሌላኛው ደግሞ ፕሮቲን ነው። ስለዚህ በመኖ ውስጥ ፕሮቲን መጨመር የተሻለ ነው። ከላባ ጋር የተያያዘው ነገር ደግሞ በቃ አንደኛው ኮንሴፕቱ ሪግሮዝ ለማድረግ ላባው ድጋሚ እንዲያድግ ከፈለገ አሁን ጨው ሲጨምር ኖርማሊ ጨውን እንደገና እናልኩ በቀሎ መጨመር ምናምን ይሄ ፊዘር ፒኪንጉን ያስቀረዋል። እንዲያድግ ደግሞ ላባቸው ሪግሮዝ እንዲያደርግ ደግሞ እነዚህ ኦልሬዲ እያረጁ ነው ዶሮዎች። አንደኛው መኖ ፌዝ 1 ሳይሆን ፌዝ 2 መሆን አለበት። ከ11ኛው ወር በኋላ ፌዝ 2 ታደርገዋል። እሱ ነው የመጀመሪያው ስህተት፣ ፌዝ 1 መጠቀም ነው። ሌላኛው ነገር ደግሞ እንዳልኩ ይሄ ሪግሮዝ እንዲያደርግ 1 ጦስኝ መስጠት፣ ለሳምንት የሚበሉት ምግብ ላይ ጦስኝ መስጠት። 2 ደግሞ ፕሮቲኑ ከፍ ያለ ነገር ከሰጣቸው ላባቸው አንዳንዶቹ ዶሮዎች ልክ እንደነዚህኞቹ ዶሮዎች ላባቸው ድጋሜ ያድጋል ማለት ነው። ተረዳኝ? ስለዚህ እሱ ኢምፖርታንት ነው። አሁን እዚህ ፋርም ላይ የማየው ነገር ምንድነው? በጣም ብዙ ዶሮዎች አንጀታቸው ታሟል። ስለዚህ አንጀታቸው መታከም አለበት። እሱ ወሳኝ ነው። ሌላኛው ደግሞ ቅድም እንዳየኸው ስትሰጥ የነበረው መኖ ፌዝ 1 ነው፣ ፌዝ 2 መሆን አለበት። ሌላኛው ፊዘር ፔኪንግ አላቸው። ስለዚህ ኢነርጂውን መጨመር አለብን። ስለዚህ በመኖ ውስጥ በቀሎ ውስጥ መጨመር አለብን። እንደገና ደግሞ ዶሮዎቹ በሚጠጡት ውሃ ጨው ተቀላቅሎ መሰጠት አለበት። እንደገና ደግሞ ምን መደረግ አለበት? ጦስኝ መሰጠት አለበት። ይሄ ላባቸው ሪግሮዝ እንዲያደርግ። እንዳየሁት አንዳንድ እንቁላል ደግሞ ሳይዙ ትንንሽ ነው። በዚህ እድሜያቸው ሳይዙ ትንንሽ ሆኗል። ለምሳሌ እዚህ ጋር ሄደን ማየት እንችላለን። በዛው ይሄ ሰራው እንጨት ቆጥ ለዶሮዎች በጣም አሪፍ ነው። 2 ጥቅም አለው። አንደኛ ናቹራል ሀቢታቸውን እዚህ ጋር ሆነው ናቹራል ሀቢታቸውን ተፈጥሯዊ ባህሪያቸውን ለማራመድ ይጠቅማቸዋል። 2 ደግሞ ሌላ ዶሮ ሲነክሳት ለመሸሽ መደበቂያ ይሆናታል። ትንሽ ከፍ ብታደርገው አሪፍ ነው። እዚህ ጋር ብታመጣው አልሸሸችም። አሁን ያው ይነክሷታል፣ አይቀርም፣ ይደርሱባታል። ይሄ እንቁላሉ ሳይዙ ትንንሽ ነው። አታይ ሳይዙ ትንንሽ ነው። በዚህ እድሜ እንቁላሉ እንደዚህ ሳይዙ ትንሽ መሆን የለበትም። እንቁላል ሳይዙ እንደዚህ ትንሽ ሆነ ማለት አንደኛው የፕሮቲን ችግር አለ ማለት ነው። ሊትራሊ ደግሞ ፌዝ 1 እየሰጠ ያለው እሱም አንዱ ችግር ነው ማለት ነው። ስለዚህ ይሄን ስታስተካክል እንቁላሉ ደብል አስኳል ይሆናል፣ እንቁላሉ ትልልቅ ይሆናል፣ ፕሮዳክሽን ምርት ይጨምራል፣ መነካከሱ ይቀራል። ተረዳኸኝ አይደለ? እነዚህ ነገሮች ስናስተካክል በሙሉ በጣም ጥሩ ሲቹዌሽን ላይ በሳምንት ውስጥ ትገባለህ። በአንድ ሳምንት ውስጥ ትገባለህ ማለት ነው። ያው ያልኩን ነገር ደግሞ ከሳምንት በኋላ ሆነ አልሆነ ተቀየረ አልተቀየረ ቼክ እናደርጋለን ማለት ነው። ስለኛል ማለት እንደዚህ አይነት አሁን እውቀቶች አልነበሩም። የመጀመሪያው ሰዓት ያው አንድ አዲስ እንደመሆናችን ብዙ ኢንፎርሜሽን ይዘን ገብተናል። ሲያልቅ ያለው ፕሮሰስ ግን ያው አሁን አዲስ ኢንፎርሜሽን ማግኘቴ ደስ ብሎኛል። በጣም